ቦታ አይመችም አለ አይደል ሰው የማይበዛበት እኔና አንቺ ብቻችን የምንኖርበትን ቦታ ማለት ነው። አዎ ግን በቃ ለዛሬ እዚህ ጋር እንሆንና ከዛ በኋላ ደግሞ ሌላ ጊዜ ቢሆን አይሻልም? እሺ ሌላ ጊዜ ግን ሌላ ቦታ እንደምንሽ። እሺ እንዴት ነበር ራቱ? ቆንጆ ቤት ነው? አዎ ወድጃለሁ። ግን ለምንድነው እግራችን እየሄድን ያለነው? በጊዜ ወደ ቤት ብንገባ አይሻልም? ያው ወክ እንድናደርግና በዛውም እንዳንቺ አይነት ቆንጆ ሚስት እንዳለችኝ ሰዎች እንዲያዩ ስለፈለኩ ነው። ደግሞ እኮ ደርሰናል። እዛ ጋር መኪናው አይታይሽም? የት አለ አቶ ናታን? ይኸው ሚስትህን ቀምቼ ማዘውተሪያ ቦታ ድረስ መጣሁ እኮ። የት አለ? ያፌት የት ሄድክ? ዝም አልክ እኮ። አይ አለሁ። ቀዩ ይሻላል አረንጓዴ? ምኑ? ቀሚሱ። የምን ቀሚስ? በቃ እንውጣ። ዝም ብዬ እኮ ነው። ነው? ቆየት ነበርሽ? ስደውልሽም ስልክ አታነሺም። እዚህ ቅርብ ቦታ ነበርኩኝ እኮ። አዎ እዚህ ቅርብ ቦታ ነበርኩ። ማለት እዚህ ቅርብ ማለት የማይነገር ቦታ ነው? አይ እንደሱ ለማለት ፈልጌ እንኳን አላለም። ይልቅ እሱን ታዩና ወንድም ያልገባም አይደል? አዎ አልገባም። ይልቅ አሁን እሱን ታዩና የጠየኩሽን ነገር መልሽልኝ። በቃ ልብስ ቀይሬ መጣሁ ነው። እናት እንዴት ዋልክ? ቤት እንዴት አመሸሽ? ደህና ነኝ። ምንድን ነው ቤቱ ጸጥ ያለው? የለችም እንዴ? ብቻሽን ነሽ?
ኧረ አለች እላይ ሆና ነው ትመጣለች። አንድ ፒሲን ታመጭልኛለሽ? ስራ ቦታ ጀምራት ያልጨረስኩ አሰራለች። እሱ ልጨርስ። ቤዝ ካላስቸገርኩ ታመጭለታለሽ? እኔ ውጭ የማደርገው ነገር ነበር። አንቺ ለምን አታመጭልኝ? ውጭ የምታረጊው ነገር ይሄን ያህል አስቸኳይ ነው? አይ ያን ያክል አስፈላጊ አይደለም። እሺ በቃ ሂጂን ያመጣልታለሁ። እሺ አመሰግናለሁ። Thank you. ቆይ ምንድን ነው ዛሬም እዚህ ልታድር ነው እንዴ? ቆይ ደግሞ ማለት ነው? አዎ እዚህ ነው የማድረው። እንደዛ አይሆንም የኔ ንግስት፣ አይታይሽም እንዴ? ብዙ ጠበቅኩሽ እኮ። በይ ተነሽ እንሂድ። አይ እኔ የማድረው እዚህ ነው ያፌት። አይሆንም፣ ዛሬ እንደዛ ማድረግ አትችይም። ልቅ ተነሽ። ያፌት ልቀቀኝ፣ በቃ ልቀቀኝ። አሁን እንደዛ ለማድረግ ዝግጁ አይደለም። ኤፍራታ ታሳብጂኝ። አይሆንም እያልኩሽ ነው። ነይ ተነሽ።